አሁን የሆነ ሰርፕራይዝ የማደርጋችሁ ቦታ ነው የምወስዳችሁ ማለት ነው። በዓልን አስመልክቶ በጣም ሰርፕራይዝ የምትሆኑበት አላህ Subhanahu Wa Ta'ala ፈተናን ፈተነው። ይህ ፈተና ደግሞ ልጅህን እንድታርድ የሚል ነበር። ዒድ አልአድሃ ከረመዳን ዒድ የተሻለ የሚያደርገውና የበለጠ ሊያደርገው የሚችለው ነገር ምንድነው? ያው አሁን ላይ የመጣህበት ሁለት አይነት ሰርፕራይዞች አሉ። ሁለት አይነት ሰርፕራይዝ አለን ለአብኪዳዳ ቤተሰቦች። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የዛአልኪ ሚዲያ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ አረፋ ነው፣ ነገ ዒድ አልአድሃ ነው። በነገራችን ላይ በዛሬው ዕለት እንግዲህ እስካሁን ሰዓት ላይ የቀን ውሌን እያስመለከትኳችሁ ነበረ። አሁን የሆነ ሰርፕራይዝ የማደርጋችሁ ቦታ ነው የምወስዳችሁ ማለት ነው። በዓልን አስመልክቶ በጣም ሰርፕራይዝ የምትሆኑበት በተለይ አቅም አለን፣ የገንዘብ አቅም አለን፣ በገንዘባችን ምን እናድርግ ምን እንግዛ ብላችሁ የምታስቡ እህት ወንድሞች ሀገር ውስጥም ከሀገር ውጭም ያላችሁ ለእናንተ በጣም የሚሆን በጣም ሰርፕራይዝ የሆነ ነገር ነው ማቀርብላችሁ። በድጋሚ በመላው ዓለም ላይ ለምትገኙ ሙስሊም እህት ወንድሞቼ እንኳን ለ1446ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሰ ለማለት ወዳለሁ። እኔ ደግሞ ወደ ሰርፕራይዙ ቦታ እሄዳለሁ ማለት ነው። ከሁለት ደቂቃ በኋላ ተመልሰን እንመጣለን። አብረን እንቆይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኢስላም ልጆች ዛሬ በዒድ አልአድሃ ዙሪያ ላይ አንዳንድ ነገር ለማለት ነው የመጣሁት። በቅድሚያ ግን እንኳን ለ1446ኛው የዒድ አልአድሃ በዓል በሰላም አደረሳችሁ። ዒድ አልአድሃ በሌሎች እምነቶች ዘንድ የማይታወቅ ግን በእስልምና ላይ በጣም ከፍተኛ ቦታ የተሰጠው ሌሎች እምነቶች ጋር ደግሞ የሚታወቅ ኢብራሂም ወይም አብርሃም ተብሎ የሚታወቀው ነብይ አለይሂ ሰላም እሱ የተፈተነበት የሆነውን ጊዜ የምናስታውስበት ሊሆን ይችላል። ኢብራሂም አለይሂ ሰላም ነብዩላህ እስማኤልን ከወለደ በኋላና ልጁን በጣም የሚወደው ከመሆኑ አንፃር አላህ Subhanahu Wa Ta'ala ፈተናን ፈተነው። ይህ ፈተና ደግሞ ልጅህን እንድታርድ የሚል ነበረ። ልጁን ማረድ ባይፈልግም ግን አላህ Subhanahu Wa Ta'ala ስላዘዘው ብቻ ማድረግ እንዳለበት ተሰምቶት የአላህ Subhanahu Wa Ta'ala ትዕዛዝ ለማክበር ሲል ልጁን ሊያርድ ያለበት ቀን እንደሆነ የምናስታውስበት ቀን ነው።
የሰው ልጅ ደስተኛ ከሚሆንባቸው ነገሮች መካከል አንዱ ከስራ ወጥቶ ወይም ስራ ፈቶ ባገኘው ገንዘብ ደስታውን የሚገዛበትን መንገድ መፈለግ ነው። ይሄም ደግሞ አመቱን ሙሉ አንድ ሰው ከሰራ በኋላ በዒድ አልአድሃ ምናልባት በተለያየ ጊዜ በፕሮግራሞቹ ስጋን ሊበላ ይችላል። ነገር ግን ዒድ አልአድሃ ላይ ደግሞ ለየት ባለ መንገድ ካገኛት ካስቀመጣት ንብረቱ አውጥቶ ለደስታውና ሆዱን ለመሙላት እንዲሁም አካባቢውን ለመመገብ የሚጠቀምበትን አገልግሎት አላህ Subhanahu Wa Ta'ala በአመት ውስጥ አንድ ቀንን ዒድ አልአድሃ የሚባልን ቀን አምጥቶለታልና ይህ የዒባዳ ትልቅ የሆነ ቀን ነው። እንዲሁም የደስታ ትልቅ የሆነ ቀን ነው። ይህን የደስታ ቀን የምናሳልፍበትን መንገድ በጣም በጥንቃቄ ልናደርገው ይገባል። ጧት ላይ ስንሄድ የምንሄድበትን መንገድ በተክቢራ እንሄድበታለን። ከሰዓት ስንመለስ ወይም ከሰላት በኋላ ስንመለስ ደግሞ ያንን የመጣንበትን መንገድ በመልቀቅ በሌላ መንገድ በመምጣት መንገዱ ራሱ ምስክር እንዲሆንልን ማድረግ ይኖርብናል። ደስታችንን በዚህ መንገድ መግለጽ ይኖርብናል። ተክቢራ ማሰማት ትልቅ የሆነ ሱና ነው። ተክቢራን እናሰማለን። ትርጉሙ ደግሞ አላሁ አክበር አላህ ታላቅ ነው ማለት ነው። ላኢላሃ ኢላላህ ከአላህ ውጪ በእውነት የሚመለክ የሆነ አምላክ የለም። አላሁ አክበር አላህ ታላቅ ነው። ወሊላሂል ሐምድ ለአላህ Subhanahu Wa Ta'ala ነው ምስጋና የሚገባው በማለት ይህንን ተክቢራ እያሰማንና እያስተጋባን ወደ ቤታችን እንመለሳለን። ከዛም ዘመዶችን፣ አዝማዶችን፣ ቤተሰቦችን፣ ጎረቤቶችን እየጠየቅን ያሉበትን ሁኔታ እያየን ችግር ካለባቸው እየቀረፍን እንዲሁም ዝምድናችንንም እየቀጠልንበት የምንውልበት ቀን ይሆናል ማለት ነው። በዛ ቀን ጾም የሚባል ነገር የለም። የምንጾምበትም ምክንያትም አይኖርም። ምክንያቱም የመጣ የሆነ ሸርዒ የሆነ ነገር የለም። እንበላለን፣ እንጠጣለን፣ እንደሰታለን። ከሰዎች ጋርም ተሰባስበን ንግግር እናደርጋለን። ዝምድናችንንም እንቀጥልበታለን። በዚህ መልኩ ነው ልናሳልፍ የሚገባው ዒዳችንን። አላህ Subhanahu Wa Ta'ala በየጊዜው ዒዳችንን በሰላም የምንገጠም ያደርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሺ ሰላም አለይኩም አብኪ እንዴት ነህ? ሰላም ነው አልহামዱሊላህ። እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንዲሁም እንኳን አደረሰክ። እንኳን አውራ ደረሰ። እሺ ስለዚህ የት ነው? እዚህ ነው። እዚህ አረፍ በልና አስተያየት ነገሮች ተመልካቾች ራሴን ላስታውቅ። ራስሽን ታስታውቂና ቀጥታ ወደ መጣንበት አጃም ተባልሽ ነው። እሺ ያው እንግዲህ አንተ ታውቀኛለህ። ለተመልካቾች እናስተዋውቅ። ሀሊማ እባላለሁኝ የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله እሺ አብኪ እንኳን ደህና መጣክ በድጋሚ። እንኳን ደህና ቆየሽኝ። ያው ለቤታችን አዲስ አይደለህም። አዎ ያው ትንሽ ዘግየት አልክ እንጂ አዲስ አይደለህም። ያው የቤቱ ደንበኛ ቤተሰብ ነክ። ያው አሁን ላይ የመጣህበት ሁለት አይነት ሰርፕራይዞች አሉ። ሁለት አይነት ሰርፕራይዝ አለን ለአብኪዳዳ ቤተሰቦች፣ ለአንተ ሚዲያ ተከታዮች እንዲሁም ደግሞ ለአንተም ሰርፕራይዞች አሉ። የመጀመሪያው ሰርፕራይዛችን ያው ከዚህ በፊት አንተ ደንበኛችን ነህ። አሁን ላይ ደግሞ ቤት የደረሰበትን ሁኔታ ፕሮግረስ ለማየት ነው። ምን ላይ እንደደረሰ ምን ላይ ይሆናል።
ባሉት ክፍተቱ ባሉት የጊዜ እንትኖች ምን ላይ ደረሰ ቤት የሚለውን ታያለክ። ሁለተኛው ደግሞ ላንተ ሚዲያ ተከታዮች እንዲሁም ደግሞ ለቤተሰቦችህ የኢድ አሁን ላይ ያው በዓል ላይ ነው ያለነው፣ ጾም ወቅት ላይ ነው ያለነው፣ ለኢድ የተቃረብንበት ወቅት ላይ ነው ያለነው እና ዴምሲ ሪል ስቴት ደግሞ ሁሌ በዓላቶች በሚመጡ ሰዓት እንዲሁም ደግሞ የተለያዩ የእምነት ተከታዮች በዓል በሚመጣ ሰዓት ቅናሽ ያደርጋል ድርጅታችን። ይሄ የተለመደ ነው፣ አዲስ ነገር አይደለም። አሁን ላይም ደግሞ ያንን ምክንያት በማድረግ ልዩ የሆነ እስከ 30% ያህል የሚደርስ ለ10 ቤተሰቦች ለአንተ ቤተሰቦች ለ10 ተከታዮችክ ቅናሽ አድርገናል ማለት ነው። ስለዚህ በሚዲያዬ ጥሪ ባደርግ ለ10 ተከታዮች ቀድሞ ለመጡ ታስተናግዳላችሁ። በደንብ ያው ይሻሙ ነው እንጂ ያው በደንብ እንዲሰመርበት የምንፈልገው 10 ሰው ብቻ ነው። ያው ምናልባት ብዙ ተከታይ ብዙ ቤተሰብ ሊኖርህ ይችላል፣ ግን ኦፈሩን ያቀረብነው ለ10 ሰዎች ነው ማለት ነው እና ለቤተሰቦችህ አንተም ቀድመው እንዲመጡ እንዲሻሙ ጥሪህን አስተላልፍ። 11ኛ ሰው ቢመጣም አታስተናግዱ። አዎ እንግዲህ ያው ከአቅም በላይ የሆኑ ክላይንቶችም ስላሉን አሁን ላይ ያ ነው ያለው ነገር ሰርፕራይዙ። የበለጠ ያው በተለይ ለሙስሊሙ ማህበረሰብ ለ10ሩ እንደየት ብሎ ለ10ሩ እንኳን አደረሳችሁ የበለጠ በዓሉ ደመቅ ይደላችኋል ብዬ አስባለሁ። በደንብ ስለዚህ አሁን የኔን ቤት ታስመለክችኛለሽ ማለት ነው። የደረሰው ኦልሬዲ ነገ በዓል ነውና በዓሉ የበለጠ ደስ እንዲለኝ ለመመልከትም ጭምር ስለመጣሁኝ አንድ ቆንጆ ሰርፕራይዝ ነው ብዬ አስባለሁ። ሁለተኛ ያልሽኝ ታዲያ ምንድን ነው ማለት አዲስ ነገር አለ? አሁን ሰፋ ብለን የምታብራሪ ነገር አለ? በተለይ አዲስ ሰዎች ዲኤምሲ ላይ ደንበኛ ለመሆንና የተለየ ነገር ያለ ነገር ካለ እኔ ያው ማቃቸው ነገሮች አሉ፣ ግን ከዚህ ቤት ከሰማሁት የተለየ ነገር የምትነግሪኝ ነገር ካለ እስኪ። በደንብ አለ። ያው ጊዜያቶች በሄዱ ቁጥር ዲኤምሲ ላይ ሁሌ አዲስ ነገር ይኖራል። አሁን ላይ ደግሞ እንደው በሪል ስቴት ደረጃ ያው የመጀመሪያው ቢሆንም ይሄ መንገድ ስራ ተቋራጮች ላይ በደንብ የሰራ ካምፓኒ ነው። ነገር ግን እንደ መጀመሪያው አይደለም። በፊት ስመጥር ከሆኑ ድርጅቶች ቅድመ ተከታይ ሆኖ ማነው ፊተኛውን መንገድ ይዞ እየመራ ያለ እንትን ነው። ስመጥር የሆነ ድርጅት ሆኗል በሪል ስቴት ዙሪያ። ያም ያደረገው ደግሞ አንደኛ በየጊዜ የሚያወጣው ኦፈሮች፣ ሁለተኛ ደግሞ ከምንም በላይ ለእስልምና ተከታይ ሙስሊም ተከታዮች ደግሞ ተመራጭ የሚያደርገው ለሌላውም እንደዛው ነው። ለእስልምና ደግሞ ሞር ተከታዮች ተመራጭ የሚያደርገው መንደራችንን እዚህ ዲኤምሲ ሪል ስቴት ሳይት ውስጥ 65000 ካሬ ሜትር ላይ ያረፈ ትልቅ ኮምፓውንድ ነው። በእነኚህ ትልቅ ኮምፓውንድ ላይ ደግሞ 5 አይነት በመንደር በ5 አይነት መንደሮች ተከፋፍሏል ይሄ ቤት ማለት ነው። መንደር 1፣ መንደር 2፣ መንደር 3፣ መንደር 4፣ መንደር 5 ማለት ነው። በተለየ ደግሞ መንደር 1 ላይ አሁን እኛ ያለንበት አካባቢ ላይ ነው። ኦፍ ኮርስ ስለዚህ አሁን እዛ አካባቢ ላይ ቀሪ ቦታዎች አሉ። በተለይ አሁን መስጂድ አካባቢ ላይ ስለነበረ ተጠይቄም ነበረ። እዛ ቦታ ላይ መስጂድ እንደመኖሩ መጠን ሰዎች ይፈልጉታል፣ በተለይ ሙስሊሞች ይፈልጉታልና ስለዚህ ቦታዎች አሉ እዛ ቦታ ላይ። አዎ ይኖራል። አዎ ይኖራል። መንደሩ ማነው ቦታዎች አሉ። ያው ሙስሊም ተከታይ ስትሆን ደግሞ አዛን እንደ ልብህ መስማት የምትፈልግበት አማራጮች ነው። ለአዛን ቅርብ የሆነ ነው። መስጂድም መድረሳም ትልቅ ነው። ሰላም መስጂድ ማለት ካወቅከው ምናልባት ሰላም መስጂድና መድረሳ ትልቅ የሆነ መስጂድ ነው። አጠገቡ አይተኸዋል። አዎ ያንተ ቤት ከሱ ጎን ነው ያለው እና እዛ ላይም ይገኛል ቤቱ። ሌላ ደግሞ አዲስ ነገር ያው አንተ ትንሽ 5 ወር 6 ወር አይ ቲንክ ቤትህን ከገዛ ይሆናል። በ5 ወር በ6 ወር ውስጥ ያለውን የቤት ልዩነት እናያለን። ሌላው ደግሞ አንተ በገዛህበት ሰዓት ላይ ዲያስፖራ ብሎኮች ሪዘርቭ ሆነው ነበረ። ዲያስፖራ ብሎክ ማለት ለየት የሚያደርጋቸው በሂል ሳይድም በተራራው በኩልም እንዲሁም ደግሞ በዚህ በከተማው በኩልም እይታ የሚያገኝ ቆንጆ የሆነ ሎኬሽን ቪው ያለው እንትን ነው። ሂል ሳይድ ቪው ነው። ሂል ሳይድም እንዲሁም ደግሞ ፊት ለፊት ያለ እንትን ነው፣ እይታ የሚያገኝ እንትን ነው። መንደር 3 የመጨረሻው የሆነውን የዲኤምሲ መንደር 3 ኢ ብሎክ የሚባል እንትን ለሽያጭ አውጥቷል። ኦልሬዲ 2 ብሎኮች ናቸው። አሁን አንዳንዶቹ እኛ ጋር ሲመጡ በጣም ፍሎር ሴንሲቲቭ የሚሆን አለ፣ ከዝቅተኛ ፍሎር ጀምሮ ቤቶችን ይፈልጋል እና ለየት የሚያደርገው ሰርፕራይዝ ያልንክ ደግሞ አንተ ከገዛ በኋላ አዳዲስ የተፈጠሩ ነገሮች መንደር 3 የዲኤምሲ የመጨረሻ የሆነውን ብሎክ መንደር 3ን ለሽያጭ አቅርበናል። ከዝቅተኛ ፍሎር ጀምሮ ነው ለሽያጭ ያቀረብ ነው። አሁን ብዙ ክላይንቶቻችን ሲመጡ ፍሎር ሴንሲቲቭ የሚሆን ክላይንት አለ እና አንዳንዱ ወደ ላይ ከፍ ብሎ ቪው ማየት ይፈልጋል። አንዳንዱ ደግሞ ልጅ ቤተሰብ ያለው ደግሞ ዝቅተኛ ፍሎርን ተመራጭ ያደርጋል። ያንን መሰረት ያደረገ ዝቅተኛ ፍሎርን ለሚፈልጉ በፍሎር 4 ቤት ነው የሚገኘው። እንዲሁም ደግሞ በ4 ሊፍት ያለው ማለት ነው፣ የእቃም የሰው ሊፍት ያለው እሱን ለየት ያደርገዋል። ዲኤምሲን ተመራጭም ያደርገዋል። ያው አሁን ላይ በጣም ዲኤምሲ
እንትን ነው ገበያው ላይ በደንብ እንትን ያለ ስለሆነ ድርጅት ያለ ስለሆነ በደንብ እየተሸጠ ያለ እንትን ስለሆነ አሁን ላንተ ለተሰጣቸው 10 እንትኖችም እዚህ ላይም ተመራጭ መሆን ይችላሉ። አንተ የገዛህበት ላይም ደግሞ ከመስጂዱ ጎን ያለው ላይ ደግሞ እንትን ማለት ይችላሉ፣ መገበያየት ይችላሉ ማለት ነው። ደስ ይላል። ስለዚህ አሁን ሁለቱንም ሰርፕራይዞች በአካል ሄደን መመልከት እንችላለን አይነት እንችላለን። እሺ ያው እንግዲህ አብኪ በድጋሚ አንተ የኛ ቤተሰብ ነክ ስለ ዲኤምሲ በቂ ኢንፎርሜሽኖች ይኖርሃል። ግን በአንተ በኩል ለሚመጡ ምናልባት አሁን ለተሰጣቸው ኦፈር ለሚመጡ አዳዲስ ክላይንቶች እንዲሁም ደግሞ በዙሪያ መረጃ ለሚጠይቁ የተወሰነ ነገር ብል ደስ ይለኛል ስለ ዲኤምሲ። ያው ላንተ ሳይሆን ለተከታዮች ለቤተሰቦች ማለት ነው። ያው ዲኤምሲ ሪል ስቴት የተመሰረተው ከዛሬ 29 ዓመታት በፊት በኮንስትራክሽን ዙሪያ ዘርፍ በጣም ከፍተኛ ስራዎችን እየሰራ ያለ ድርጅት ነው። በመንገድ ስራ ተቋራጭ ላይ ነበረ በደንብ እንትን የሚለው የሚታወቀው የተለያዩ ሐዋሳ፣ አርባ ምንጭ፣ ባህር ዳር፣ ሀረማያ ዩኒቨርሲቲ እነኛ ላይ በመንገድ ስራ ተቋራጭ በደንብ ኮንስትራክሽን ላይ በደንብ ልምድ ያለው ድርጅት ነው። አሁን ላይ ደግሞ በሪል ስቴት ዙሪያ ዘርፍ ደግሞ እዚህ ለቡ ላይ የሚገኘው ትልቅ ኮምፓውንድ 65000 ካሬ ላይ ያረፈ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ለሽያጭ የመጀመሪያው ነው በሪል ስቴት ዘርፍ ማለት ነው። እንደ መጀመሪያው ስራው ባይሆንም ያው በደንብ ሽያጭ ላይ ያለ እንትን ነው። በተለያዩ ቅድም በነገርኩ አማራጮች በተለያዩ እንትኖች ከስተመር እንትን ይለዋል ይፈልገዋል ዲኤምሲን በተለያዩ ዲስካውንት በዋጋም በዲዛይን በተለይ ደግሞ በጣም እንትላችን ላይ አሁን ኢስላሚክ የሆኑ ዲዛይኖች ናቸው እንትን ያሉት ሰርቪስ ኳርተር የሚባል ዲዛይኖች ናቸው ቤቶቻችን ላይ ያሉት። ላይክ የተለመዱት አይነት አፓርትመንቶች ሳይሆን አገነባባቸው ባለፈው እንዳልኩ እንዳየኸው ሰርቪስ ኳርተር የሚባሉ የቪላ ስታንዳርድ የሆኑ ዲዛይኖች ናቸው ያሉት። በሎኬሽንም ዙሪያ ዘርፍ ደግሞ አፍሪካን ሲዲሲ በኤምባሲዎች መሀል መገኘቱ መንደራችንን ሰላማዊ ያደርገዋል፣ ያም ደግሞ ተመራጭ ያደርገዋል። ሌላው ደግሞ በውስጡ የተለያዩ የሆኑ ፋሲሊቲዎችን የያዘ ትልቅ እንትን ነው መንደር ነው። የመዋኛ ገንዳ፣ ስፖርት ማዕከል፣ ትምህርት ቤት፣ የህፃናት መዝናኛ ቦታዎች፣ መናፈሻዎች፣ የተለያዩ እንትኖችን በውስጡ ያጠቃለለ ነው። ከፊት ለፊቱ ደግሞ አሁን ላይ በኮሊደር ልማት እያሸበረቀች ያለች መንደር ናት። ፋውንቴን እንዲሁም ደግሞ መናፈሻዎች የተለያዩ መናፈሻ ፋውንቴኖች በኮሪደር ልማት ፊት ለፊቱ እየተሰራበት ያለ መንደር ነው ማለት ነው። ሌላው ደግሞ በዲዛይን ደረጃ ደግሞ ኢስላሚክ ዲዛይን ስንል አሁን ለምሳሌ እኛ ሙስሊሞች እንትን ላይ የሸሪዓን እንትን ያማከለ የሆነ እንትን ያለው ዲዛይን ያለው ወንድ ለብቻ ሴት ለብቻ ቢሆን ወይ ደግሞ አንተ ቤትህ እንግዳ ቢመጣብህ መጀመሪያ እንደገባ አሁን ሌላ ላይ የተለመደው እንትን መጀመሪያ ስትገባ ሳሎንህን ነው የምታገኘው ቀጥታ። አሁን ላይ ግን እንግዳ ቢመጣብህ መጀመሪያ ላይ ወደ መኝታ ቤትህ ቀጥታ ሳሎንህን ሳትገናኝ ወደ መኝታ ቤትህ ወደ መኝታ ክፍልህ መግባት የምትችልበት የሆነ ኢስላሚክ የሆነ ዲዛይን ያለው ማለት ነው። ያንን ተመራጭ ያደርገዋል። ያው በተወሰነ መልኩ እንግዲህ ስለ ዲኤምሲ ለአዳዲስ ደንበኞች ለሚመጡ ደንበኞች ይሄን ያህል ካልን አሁን ዋናው አንተ የመጣህበት ጉዳይ ያው ቤትህን ለማየት ነው አንደኛው ሰርፕራይዝክ። እሱን ደግሞ ቤትህ ምን ላይ እንደደረሰ እንዲሁም ደግሞ አዳዲስ የተለቀቁ ፍሎሮችን ብሎኮች አዳዲስ የተለቀቁ ብሎኮችን ምን እንደሆኑ በዛው እናያለን ማለት ነው። ወደ ሳይት ሄደን እንችላለን። አንተ ጥያቄ ካለክ ምናልባት ወደ ሳይት ከመሄዳችን በፊት እኔ እንደ ጥያቄ ሳይሆን ተመልካቾች ጥያቄ ካላቸው በማንኛውም ሰዓት ላይ ያው ከስር በምትመለከቱት የእናንተ አድራሻ ቀጥታ ቢደውሉ የተሻለ ይመስለኛል። አዎ በደንብ የበለጠ መረጃ ኦልሬዲ ቤቱን ለመረከብ የተወሰኑ ወራቶች ናቸው የቀሩኝ። ስለዚህ ሌሎች አዲስ ደንበኞች ካሉ መረጃ መጠየቅ የሚፈልጉ ካሉ ከስር በሚመለከቱ ስልክ ቁጥሮች ደውለው መጠየቅ ይችላሉ። አሁን ወደ ሰርፕራይዝ አታባቢ ቸኩለሃል በጣም ቤትህን ለማየት። ያው እንግዲህ አቡኪ ላንተ የተሰጣቸው ምናልባት ከተሰጣቸው 10 ሰዎች መካከል እድለኞች ውጪ ያሉ ደንበኞቻችን ቢሆኑ አሊያም ደግሞ ሀገር ውስጥም ላሉ ያለ ግን ውጪ ላሉ ደንበኞች ቢሆኑ ደግሞ እኛ አሁን ውጪ ያሉ ደንበኞቻችን ብዙ ጊዜ የምናስተናግደው ቪዲዮ ኮል እናሳያለን። ሳይቱን ኦፊስ ያለውን ነገር በደንብ መረጃ ቪዲዮ ኮል ከሰጠናቸው በኋላ አሊያም ደግሞ ተወካይ ያላቸውም ይኖራሉ። በተወካዩም በኩል ማስጨረስ የሚችሉም ይችላሉ። ወይ ተወካይ የሌላቸው ደግሞ በቪዲዮ ኮል በደንብ እናሳይና መረጃ እንሰጥና አምነው ወስነው ከገዙ በኋላ ፋይላት አግሪመንታቸውን ውላቸውን በዲኤችኤል እንልካለን። እንደዚህ ነው የምናደርገው። ምናልባት እንደዚህ አይነት ደንበኞች ካሉ ይሄንንም አናውንስ ማድረግ ስለምንፈልግ በ3 ቀን ውስጥ ወደ አግሪመንቱ ወዳሉበት ሀገር በየትኛውም ሀገር ላይ በ3 ቀን ውስጥ ከ3 ቀን ባልበለጠ ቀን ውስጥ አግሪመንታቸው ይደርስላቸዋል ማለት ነው። አይ መልካም ቆንጆ እድል ነው የሰጣችሁት። በተለይ ይሄ ለ10 ተመልካቾች የሰጣችሁት እድል ሰፊ ነው። ከተጠቀሙበት ለዩቲዩብ ተመልካቾች ብቻ ሳይሆን ይሄ ሀሳብ ደስ ስላሰኘኝ በፌስቡክ ፔጅ እንዲሁም በአካውንቴ መፖስቴ ስለማይቀር
በጣም ውስን ነው የሚሆነው። ምናልባት ቀጣይ ሌላ እድል ከሰጣችሁን ለተመልካቾች ሌላ እድል እናመቻችላቸዋለን። ግን 10 ሰው ማን እንደሚቀድም ባላውቅም ያው መልካም እድል እንኳን አደረሳችሁ እንኳን ለዚህ ድል በቃችሁ ለማለት ወዳለሁ። ምክንያቱም ወዲያው ነው ሰው ተጠራርፎ ሊደውልና መረጃ ጠይቆም እዚህ ነገር ላይ ሊሳተፍ የሚችለው ማለት ነው። ይህንን እድል መጠቀም የምትፈልጉ ስልክ ቁጥር ከስር በምትመለከቱ ስልክ ቁጥር ደውላችሁ ቀጥታ ከዚህ ቦታ ነው ተመልክተን ነው እድለኝነታችሁ በነገራችን ላይ የበለጠ ለማረጋገጥ ከዚህ ሚዲያ ብላችሁ መናገር አለባችሁ። ከዛ አብኪ ሚዲያ ወይንም ከአብዱልከሪም አብዱረዛቅ አካውንት ወይንም ከአብኪና ዳዳ ፌስቡክ ፔጅ እንደመጣችሁ መናገር ግዴታ ነው። ይሄ ካልተናገራችሁ ከ10 እድለኞች አትሆኑ ማለት ነው። ፈጥናችሁ ኢቭን ላይክን ባታደርጉ ችግር የለውም። ቪዲዮውን ቀጥታ መደወል ይኖርባችኋል ቢያስባለሁ ልትቀደሙ ስለምትችሉ ማለት ነው። አሁን እኔ ያው ሰርፕራይዝ ስለተዘጋጀ ከዚህ ቀደም መጥቻለሁ። ያንን ቤቴን ለማየት እንግዲህ ሰርፕራይዝ እየጠበቀኝ ነው። ሌሎችም ለእናንተ የሚሆኑ ሰርፕራይዞች አሉ። በተለይ ከቤቱ ጋር ተያይዞ አሁን ያለበት አሰራር ምን ይመስላል፣ ከዛ በኋላ እውነት ለመስጂድ ቅርብ ነው ወይ የሚለውንም በአካል ሄደን የምንመለከተው ይሆናል ማለት ነው። ሀሊማ፣ ስለዚህ ወደ ሳይት መሄድ እንችላለን ማለት ነው። እንችላለን። አዎ ሸምኪ تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ ወደ ተመልካቾቻችን አሁን የምንገኘው ለቡ በሚገኘው ዲኤምሲ ሪል ስቴት ሳይት መንደር 1 ላይ ነው የምንገኘው። ይህ ማለት ከ5 ወር በፊት እኔም እንግዲህ ተፈራርሜበት 5 ወር ሙሉ እየተሰራ የነበረ ህንፃ ነው። አሁን ላይ ምን ሂደት ላይ ይገኛል የሚለውንም ያስመለክቱኛል። በዛው ደግሞ ቅድምም ሌላ ተጨማሪ ማብራሪያ ልክ እንደሰጠችው ሀሊማ እዚህ ጋር ሌሎች ማብራሪያዎች የሚሰጡ ወንድሞች አሉ ማለት ነው። ከነሱ ጋር ቆይታ የማደርግ ይሆናል። እስከ ፍጻሜው ከኔ ጋር ቆይታ አድርጉ። ይህ መንደር 1 ለየት የሚያደርገው በነገራችን ላይ ከበስተኋላው መስጂድ አለ። ለእስልምና እምነት ተከታዮች ለየት የሚያደርገው ይህንን መንደር 1 ቶሎ ብላችሁ ማንም ሳይቀርማችሁ መቅደም አለባችሁ። በተለይ 10 ሰዎች እዚህ መንደር 1 ላይ ይሁንልኝ ብላችሁ ቶሎ ብላችሁ መዋዋል አለባችሁ። ለማንኛውም ግን ያለውን ሁኔታ ምን ይመስላል የሚለውን አብረን የምንመለከት ይሆናል። አሁን የማገኘው ሰው አለ። ቆይታችሁ ከኛ ጋር ይሁን። መልካም የኢድ አል አድሃ በዓል ይሁንልን። አብረን እንቆይ። ሰላም ናችሁ አብኪ? እንዴት ነህ? ሰላም ነው ወይ? አለን ሁሉ ሰላም። እንኳን አብራ ደረሰን አለን። እንኳን ወደ ዲኤምሲ ሪል ስቴት በሰላም መጣ። እቺን እንግዲህ ለደህንነታችን ሲባል እናመሰግናለን። እንግዲህ እንኳን ደህና መጣ። እንኳን ለኢድ አል አድሃ ለአረፋ በዓል በሰላም አደረሰ። እንኳን አብራ ደረሰ። በጣም ቴንክ ዩ። ይሄ እንደዚህ ነው ይደረጋል። ታረጋለህ። እሱን ቆልፍ እናረጋታለን። ለደህንነት ሲባል ማንም ሰው ወደ ግንባታ ወዳለ ህንጻ ሲገባ የደህንነት እንደዚህ አይነት ሊሚቶችን አድርጎ ይገባል። ስለዚህ መቀጠል እንችላለን። አሁን እንቀጥላለን። አሁን የምንገኘው እንግዲህ ከዲኤምሲ ሪል ስቴት ከ5ቱ መንደሮች መካከል መንደር 1 የሚባለው የሚገኘው እንደምትመለከተው አንተ ከ5 ወር በፊት ስመጣ እንግዲህ እስኪ እንዴት አየኸው? ሲታይ በጣም ብዙ ለውጥ ያለው ነው የሚመስለው። በ5 ወር እንደዚህ ጥሩ ለውጥ ይኖራል ብዬ አላሰብኩም ነበረ። ያው እስኪ በዓልን አስመልክቶ ለየት ያለ ሰርፕራይዝ ይኖራል በሚል ጥቆማ ተሰጥቶኝ ነው የመጣሁት። እንግዲህ ቅድም ስቱዲዮም ላይ ቆይታም ስላደረገን ከሀሊማ ጋር ብዙ ነገር አውርተናልና እዚህ ያሉትን ማለት ሂደቶቹ ምናምን ለመመልከት ነው እና እዚህ ማመጣጤ ታሳየናል ብለህ ተስፋ እናደርጋለን። እንግዲህ አንተ ዋናው ሰርፕራይዝ አንደኛው ምንድነው እንግዲህ ቤቴ የደረሰበትን ደረጃ እንግዲህ ከ5 ወር በፊት የነበረበት ደረጃ ላይ የተቀረጸ ቪዲዮ አሁን ላይ ደግሞ ያለበትን የዲኤምሲ ሪል ስቴት እዚህ ኤዋን ብሎክ ላይ ነው እንግዲህ አንተ ቤት የገዛውና እሱን ፕሮግረስ እናያለን። እንደምትመለከተው ወደ ጂ+ ወደ 14ኛ ፎቅ ደርሰናል። እኛ ከስር ፊኒሺንጉን እየሰራን ነው። ይኸው መስኮት ግጥመናል ከስር። ኦኬ የዛኔ አልነበረም አይደል? አዎ ፓርቲሽን አድርገና ከስር ሴራሚኮች እያነጠፍን እንገኛለን። እና እንግዲህ ዲኤምሲ እንደምትመለከተው 24 ሰዓት ኮንስትራክሽን ነው። ያንንም ስንመጣ አይተዋል። በማታው የማታ ሽፍት ሰራተኞች አሉ። በቀንም ደግሞ እየተቀያየሩ ማለት ነው። በሽፍት እዚሁ ዶርም አላቸው ሰራተኞች ማረፊያ። እነዚህ ምንድን ናቸው? ከስራ መኖሪያ ናቸው ወይንስ ሾፖች ናቸው? ሾፖች ናቸው እንግዲህ ሱቆች እነሱ አልቋሉ። አብዛኞቹ የተወሰኑ ይኖሩናል፣ ግን አብዛኞቹ እንግዲህ ብዙ ሰው እዚህ ያው መኖሪያና ቤቱ መኖሪያና የንግድ ቦታው እዚህ እንደው ስለሚፈልግ ብዙ እዚህ አፓርትመንት የገዛ ሰው ገዝቶናልና የተወሰኑ ግን ይኖሩናል። ትንሽ ካሬ እንግዲህ ከ46 ካሬ ጀምሮ ይኖሩናል። ስለዚህ አሁን መኖሪያ ቤቶችን ብቻ ነው የምናየው ማለት ነው? አዎ መኖሪያ ቤቶችን ነው የምናየው። ሱቅ የሚፈልጉ ካሉ አሉ፣ ችግር የለውም። ሱቆችም አሉ የተወሰነ። ግን
በዋናነት ደግሞ መኖሪያ ቤቶች እንግዲህ ይሄን እንግዲህ ያንተ በዋናነት ተከታዮች እንግዲህ የእስልምና እምነት ተከታዮች ባሉና አስመልክቶ እንግዲህ የሰጠነው ኦፈር አለ አይደል? ሁለተኛው ሰርፕራይዝ ያንተን ተመልካቾች ያማከለ 10 ሰዎች ናቸው። 10 ሰዎች ከ10 ሰዎች ውጭ እንግዲህ 11ኛ ማንም ቢመጣና ሌላ ቀጣይ እድል ካለ እንግዲህ አመቻችታችሁ ካለ ነው። ባይ ዘ ወይ ምን መሰለህ ዴሚስ ሪል ስቴት የመጨረሻ ብሎክ ነው ያወጣው እንግዲህ 65395 ሜትር ስኩዌር ነው አጠቃላይ የስኩዌር ሜትሩ የቤቶች እንትን ማለት ነው። ሶ ከዚህ ስኩዌር ሜትር መካከል የተከፈለው በ5 መንደር ነው። መንደር 1፣ መንደር 2፣ መንደር 3፣ መንደር 4 እና መንደር 5 ብለን ከፍለናል። እስካሁን ከሽያጭ የወጡ እንግዲህ ሁሉም ብሎኮች መንደር 1 ሞልቷል፣ መንደር 2 ሞልቷል፣ መንደር 4፣ መንደር 5 ሞልቷል። ግን መንደር 3 የሚባል እዚሁ ከመስጊዱ አጠገብ እዚህ ላይ እየተገነባ ያለ ቀስ ብሎ በሂደት የሚከፍሉት አሁን የወጣ ህንጻ አለ። ስለዚህ ሌላ አዲስ ኦፈር ማለት ነው። አዲስ ኦፈር ነው ይሄ እንግዲህ የመጨረሻችን ነው። ዴሚሲ እዚህ ላይ አሁን ለቡ የሚፈልጉ ሰዎች በቀጠሮ የተለያየ ማስታወቂያ ያያዩ አልመቻቸው ብሎ መንደር 1 ሞልቷል። አሁን መንደር 1 የተወሰኑ አሉ እንግዲህ ለአንተ ደንበኞች እናስተናግዳለን። ለአስሩ ምናልባት ቅድም መግቢያ ላይ ካላችሁ መንደር 1 ከመስጊድ አጠገብ ነው። ያ መንደር 3ን በእርግጥ አጠገብ ላጠገብ ናቸው። አጠገብ ላጠገብ አንድ ናቸው። መንደር 1 እና መንደር 3 አጠገብ ላጠገብ ናቸው። ለእስልምና እምነት ተከታዮች እንግዲህ ከመስጊድ አጠገብ ነው። ልጆቻቸው ቁርአን መቅራት ቢፈልጉ ቁርአን መቅራት ቢፈልጉ እዛው መስጊድ ቤት ቢፈልጉ አዛን መስማት ቢፈልጉ እዛው ነው። መንደር ማለት ኦልሬዲ ህንጻዎች ናቸው እንጂ የተለያዩት ሊቆመ ዴፊኒትሊ እንግዲህ ገብተን ያለውን እንቅስቃሴ ምን እንደሚመስል በመስጊዱ አጠገብ ያለውን ነገር እንስኪ። እሺ ቤቱ ጋር ነው የምንገባው። በዚህኛው እንግባ። እሺ እንግዲህ ፕሮግረሱ ያው እንደምትመለከቱበትን ፕሮግረስ አሁን እዚህ ጋር ታያለህና እንግዲህ ለተመልካቹ ብዙ ጊዜ ምን መሰለህ ሪል ስቴት ላይ ሰዎችን መስያረው የማስረከቢያ ጊዜ ያሳስባል። ሻቢክ እንግዲህ የዛሬ 5 ወር ነው እንግዲህ እዚህ ጋር መጥተህ ቤት ለመግዛት አናግረህን እዚህ መንደር 1 ላይ ነበር እንግዲህ ገና እንደዚህ ሳይሆን ገና ምንም ገና ከስር ነበር አይደል? 5ኛ ፎቅ አካባቢ ነበር እንግዲህ አሁን ግን 14ኛ ፎቅ ነው የደረሰው። አሁን ላይ ደግሞ ያለበት እንግዲህ ከስር ፊኒሺንግ እንጨርሳለን። ዴሊቨሪ ታይማችን በአልሙኒየም ፎርምወርክ ነው የምንሰራ። ባይዘው አልሙኒየም ፎርምወርክ ማለት የኤዥያ ቴክኖሎጂ ነው። የኮንስትራክሽን ፍጥነታችን በ3 እጥፍ ነው የሚያሳድገው ከድሮ ጣውላ ፓኔል እያቆምን በጣውላ ከምንሰራው አሁን ግን አልሙኒየም ፎርምወርክ ጣውላውን እንጨቱን ምንድነው በአልሙኒየም ተክቶ ትልቅ የቴክኖሎጂ ነው በኮንስትራክሽን ዘርፍ እና ሴራሚክ ራሱ ልዩ ነው እና ዴሚስ ሪል ስቴት ምንድነው ያን ቴክኖሎጂ አምጥቶ ነው እየገነባ ያለ ነው። በ3 እጥፍ ነው ነው ባይዘው እና አሁን እንግዲህ የዛሬ 5 ወርና አሁን አንተ ማየት ትችላለህ። እንግዲህ በጥቅሉ በምን ያህል ጊዜ ያልቃል ማለት ነው? ኦልሞስት እንግዲህ ይሄ ኦልሞስት እንግዲህ ጠቅላላ አንድ አመት አንድ አመት ከግማሽ አመት ወር ምናምን ከግማሽ አመት። ኦኬ አንድ አመት አይ በጣም ፈጣን ነው። ተኩል ነው እንግዲህ ኦልሞስት በጣም ፈጣን ነው። በ5 ወር እንደዚህ አይነት ልዩነት ካየን ኦልሬዲ አንድ አመት ከምናምንም ላይ ሄድም ይችላል ማለት ነው። አይደል እንዴ ባይዘው በጣም ረዘመ ከተባለ ነው። አንቺን 5 ወር ያስቀምጥናት ምንድነው ኢን ኬዝ ለደንበኞቻችን ቀድመን አስረክቡ ለማስደሰት እንግዲህ ቀኑን አውቀን ገፋ አድርገናል እንጂ በአንድ አመት ውስጥ የምናጠናቅቀው ሰርፕራይዝ ለማድረግ ነው ባይዘው ማለት ነው። እንግዲህ አዲስ ኦፈር ምናምን ሳላ አዲስ ኦፈር እንግዲህ ለዚህ ባህል እንግዲህ የታላቅ አረፋ ባህል ትልቅ ባህል ነውና እንግዲህ ወዳጅ ዘመዶች እንግዲህ ስጦታ የሚያሰጡበት ባህል አብረው ባህልን የሚያርዱበት አይ ሚን እርዳ አከናውነው አንድ ሶስተኛ ለተቸገረ ለጎረቤት ለራስ አድርጎ እንደዛ ነው ባለው ሰው እንግዲህ ከውጭ ሀገር ሆኖ ሊሆን ይችላል ከዚህ ሀገር ሆኖ ለእናት አባቶቻቸው ለወንድሞቻቸው ይሄ ትልቅ ኢንቨስትመንት ነው። ቤት እንግዲህ ሪሴል ማድረግ ይችላሉ። ዴሚስ ሪል ስቴት የገዛ ሰው እንግዲህ እንደምትመለከተው ፊት ለፊት ፓርክና ፋውንቴን እየተሰራ ነው። አሁን የኮሪደር ልማቱ ውስጥ ላይ የመዋኛ ገንዳ ልጆች ነው የመዝናኛ ስፍራ አለው። ስለዚህ ይሄ ሁሉ ፋሲሊቲ እንግዲህ ሰዎች እዚህ ቤት ሲገዙ በነፃ የሚያገኙት ፋሲሊቲ ነው። ስለዚህ ሰዎች ቤት አይደለም የሚገዙት መንደር ነው የሚገዙት። ስለዚህ እዚህ የሚገዛ ሰው እንግዲህ ባህል አስመልክቶ እንግዲህ ለ10 ሰዎች ብቻ ነው ያለው። እንግዲህ ሲመጡ ደግሞ ምንድነው የሚሉት ከስር በተቀመጠው ቁጥር መደወል አለባቸው ከመምጣታቸው በፊት። ፕላስ ደግሞ ወደ ቢሮ ሲመጡ አቢኪና ዳዳን አቢኪን ብለው አቢኪ ሚዲያ ካሉ አቢኪና ዳዳ ፌስቡክ ፔጃችንም ላይ አለ። እዛም ላይም ስለምንገልጽ ስም ሜንሽን ማድረግ ስላለባቸው እንግዲህ ደንበኛ ብዙ ጊዜ ከዚህ በፊት በተለይ 10 ሰዎች ሰርፕራይዝ 10 ሰዎች ከዛ ውጭ እንግዲህ አናስተናግድም። 30% ነው ቅናሽ ያደረግነው። የ30% ደግሞ በጣም ትልቅ ኦፈር ነው። እንግዲህ ባህሉን አስመልክቶ ይህን እድል መጠቀም ይችላሉ። ስለዚህ እስኪ እየተንቀሳቀስን ደግሞ ላሳይ እስኪ የደረሰበት ሌሎች እንትኖችን ጨምሮ አሁን እንግዲህ ቤቶቻችን በኢስላሚክ ዲዛይን የተሰሩት እንግዲህ
እንግዲህ ሰርቪስ ኳርተር አላቸው፣ ተጨማሪ ሰራተኛ ክፍል፣ ስቶርና ላውንደሪ ያላቸው እና አንድ ሰው ከውጭ ቆይቶ አሁን ምሳሌ ወደ አንተ ቤት ሲገባ ምንድነው ምንም ወደ ሳሎን መጀመሪያ የሚያገኘው ምንድነው እነዚህ ሰርቪስ ኳርተሮችን ነው አልፎ ሂዶ ነው የሚያገኘው ማለት ነውና ማንንም ሰው እንግዳ ቢመጣ ምሳሌ በእስልምና እምነት ተከታዮች አሁን ምሳሌ ይሄ ከነጻነት አንፃር ሴቶችና የወንዶች ክፍል አለ የራሱ ከነጻነት እሱን ያማከለ ነው አሰራራችን እና በተለይ እንግዲህ እዚህ አካባቢ የምትመለከተው እንግዲህ ይሄ መስጊዱ ቅድም እንዳልነው እዛው አጠገብ ነው። እዚህ ያዛን ሲሉ መስማት እንችላለን። ልጆቻችን ቁርአን መቅራት ቢፈልጉ ሶላት ለመስገድ ለሌሊት ሰላት ራሱ እዚሁ ነው። ግን በዛ ባይዞ አንድ ጌትዌይ ያለው ራሱ ፊት ለፊት እንግዲህ 6 ሜን ጌትዌይ ያለው የደሚስ ሪል ስቴት ኮምፓውንድ አፓርትመንት ከስድስቱ መካከል አንደኛው በመስጊዱ በኩል ነው። ምክንያቱም ይሄ በር የመስጊድ ሰላም መስጊድ ማለት ይሄ ነው። ስለዚህ በመስጊዱ በኩል ጥበቃ አለው የራሱ ሴኩሪቲ 24 ሰዓት ሲሲቲቪ ካሜራ ሲስተም ስላለው ቀጥታ መስጊድ ጋር ይሄዳሉ፣ ሰግደው ሃይማኖታዊ ስርዓታቸውን አድርገው ወደሚኖርበት ወደዚህ ኮምፓውንድ አፓርትመንት ይመለሳሉ ማለት ነው። ስለዚህ ከድህነትም አንፃር ከሎኬሽንም እንደዚህ ደግሞ ሃይማኖታዊ ተቋም ደስ ይላል አይደል? እዛ ጋር ይታያል አፍሪካ ሲዲሲ የሚል ያ ደግሞ የአፍሪካ ህብረት የማህበረሰብ ጤና ጥበቃ ተቋም ነው። ምናልባት አንድ ሰው እዚህ ገዝቶ ወደፊት ማከራየት ቢፈልግ ውጭ ሀገር ኑሮ ለኢንቨስትመንት ቢፈልገው እነዚህ ዓለም አቀፍ ተቋማት የሚሰሩ ሰዎች ለ6 ወር ለ1 ዓመት እዚህ ይመጣሉ። ፎሬነር ስለሆኑ በዶላር ነው የሚከራዩ። ስለዚህ የሚፈልጉ ደግሞ እንደዚህ አይነት ከሴኩሪቲ አንፃር ጌትዌይ የሆነ አፓርትመንት ውስጡ ላይ እንደዚህ አይነት አሚኒቲዎች ላይክ መዋኛ ገንዳዎች፣ ልጆችና አዋቂዎች መዝናኛ ስፍራ ያለውን ይፈልጋሉ። ስለዚህ እንደዚህ እንደምትመለከተው የሚመርጡት ይሄን ነው። ስለዚህ ለእስልምና እምነት ተከታዮች እንግዲህ የሰጠነው እድል ይሄን ነው። እዚህ እንደምትመለከቱት እንግዲህ 10 ሰዎች እስር በተቀመጠው ቁጥር ደውላችሁ እንግዲህ አብኪና ዳዳም ብላችሁ ፌስቡክ ላይ የምታዩ ማንኛውም የአንተ ቻናል ቤተሰቦች እንግዲህ ይሄን እድል መጠቀም ይችላሉ። ለእስልምና እምነት ተከታዮች እንግዲህ መልካም በዓል ማለት እፈልጋለሁ። በዚህ አጋጣሚ መጨረሻ እድል ነው የቀሩት ለመናገር ይሄ መጨረሻ እድል ነው። አብዛኛው እንግዲህ ለቡ ላይ የዴምስ ሪል ስቴት ሂልሳይድ ሬዚደንስ የሚባለው ኮምፓውንድ አፓርትመንት ፈልገው እንግዲህ በዚህ እድል የማይሳተፉ ሰዎች ካሉ ከዚህ በኋላ እንደማያገኙ ነው የምንገልጸው። ከዚህ በኋላ ምክንያቱም ጨረሰናል። አያሳፍሩኝም ብዬ ማስባለሁ። ማለት ትልቅ እስከዛሬ ለተከተሉኝ ተመልካቾችም ፎሎ ላደረጉንም ጥሩ ስጦታ ነው ብዬ ማስባለሁ። በእርግጥ ያው በገንዘባቸው ነው፣ ግን ገንዘባቸው አነስ ሲል እድልም ጭምር ስለሆነ በጣም ጥሩ አጋጣሚ ነው ብዬ አስባለሁና ለእናንተ ይህ ትልቅ ስጦታ ነው ከኛ የመጣ ዲኤምሲ ሪል ስቴት ያመቻቸልን ማለት ነው። እናመሰግናቸዋለን እናንተን ማለት ነው። በቀጣይ የኛ ቤት አልቆ ያው ስንኖርበት የሚያስመለክት ቪዲዮችንም አሊያም ደግሞ በመሀልም የተለየ አዲስ ነገርም ካለ በድጋሚ የምንገናኝ ይሆናል ማለት ነው። ተመልካቾቻችን በዓሉ የሰላም የፍቅር የጤና እንዲሆንላችሁ እንመኛለን። በነገራችን ላይ እዚህ ፊት ለፊት ላይ እንኳን ብዙ ፋሲሊቲዎች አሉ የተባለ የሕክምና ተቋም እየተመለከትኩ ነውና ሀቂቃ በጣም ደስ የሚልም አጋጣሚ ነው እዚህ ቦታ ላይ ለገባ ሰው ማለት ነው። አፍሪካ ሲዲሲ ቅድምም እየተመለከት ነው ነበር እና ያው አፍሪካ ሲዲሲም እዚች ጋር አለ። ሌሎች ብዙ ፋሲሊቲዎች አሉ። በነገራችን ለዚህ ጋር ሆነን እንኳን ስንመለከተው በጣም ከተማው ኤሪያው ራሱ በጣም ውብ ነውና ማለት የት ነው ያለሁት እንድትሉ የሚያሰኝ ኤሪያ ነው የምትመለከቱት። አካባቢው ላይ እንኳን እዚህ መንደሩ ላይ ብቻ አይደለምና በጣም ደስ የሚያሰኝ ነገር ነው። ይህንን እድል በተለይ 10 ሰዎች ከስር በምትመለከቱት ቁጥር ብቻና ብቻ ነው እድሉ ማግኘት የምትችሉት። አልፎም አብኪና ዳዳ ወይንም አብኪ ሚዲያ ወይንም የኔን ስም ጠርታችሁ ከሆነ ብቻ ነው እድሉን የምታገኙት እንጂ ከዛ ውጪ ምንም አይነት ቅናሽ የምታገኙበት አጋጣሚ አይኖርም ማለት ነው። ስለዚህ በድጋሚ ለእስልምና እምነት ተከታዮች በመላው ዓለም ላይ ለምትገኙ በተለይ ዲኤምሲ ሪል ስቴት ገዝታችሁም የኖራችሁ ያላችሁም ሰዎች ልትሆኑ ትችላላችሁ። እንኳን ለ1446 ዓመተ ሂጅራ ኢድ አል አድሃ በዓል በሰላም አደረሰን። ይሄን ይመስል ነበር ቆይታችን። ከልብ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ